በስማርትፎን ዓለም ውስጥ ማንኛውም አዲስ ገጽታ ሲጨመር ሌላ ነገር መስዋዕት ይደረጋል። ዘንድሮ ሳምሰንግ በዚህ ስልክ ያመጣው ለውጥ ለዚህ ትልቅ ማሳያ ነው። የስክሪን አስገራሚ ጥበብና ዋጋው። በመጀመሪያ ስክሪኑን ስናየው እንደተለመደው ትልቅ 6.9 ኢንች ኦሌድ 1440 ፒክስል ጥራት ፍጥነት ያለው ነው። ነገር ግን ሳምሰንግ አንድ አዲስ የሃርድዌር ፈጠራ ደብቆበታል፤ የግል መረጃ መከላከያ ስክሪን። በአንድ ቁልፍ ብቻ የስክሪኑን የማያ ገጽ እይታ በመገደብ ከጎንዎ ያለ ሰው ወይም ትከሻው ላይ አጮልቆ የሚያይ ሰው ምን እያደረጉ እንደሆነ እንዲያይ ማድረግ ይቻላል። ይህ ከዚህ በፊት በገበያ ላይ ከሚሸጡ ተለጣፊ መከላከያዎች የሚለየው በራሱ በስክሪኑ ፒክስል መዋቅር ውስጥ የተሠራ በመሆኑ ነው። ይህም በፈለጉት አፕሊኬሽን ላይ ብቻ፣ ለምሳሌ በባንክ ወይም በሜሴጅ መላኪያ ላይ እንዲሠራ የማድረግ ዕድል ይሰጣል። ነገር ግን ይህ ትልቅ ግን አለው። የጥራት መቀነስ። ይህን ገጽታ ሲያበሩ ስልኩ ግማሽ ያህል ፒክስሎችን ያጠፋቸዋል። በዚህም ምክንያት የስክሪኑ ጥራት በግማሽ ይቀንሳል። የእይታ ማዕዘን ፊልተሩ ጠፍቶ ባለበት ጊዜ እንኳን የስክሪኑ ግማሽ ፒክስሎች ጠባብ እይታ እንዲኖራቸው ተደርገው ስለተሰሩ ካለፈው ዓመት ስልክ ጋር ሲነጻጸር የስክሪኑ ጥራት ትንሽ የወረደ ይመስላል። ዲዛይን እና ምቾት። ዲዛይኑን በተመለከተ ሳምሰንግ ስልኩን ቀጭን፣ ቀላል እና ጠርዞቹን ደግሞ ክብ እንዲሆኑ አድርጓል። ይህ ለዓይን ቢያምርም የራሱ የሆኑ ጉዳቶች አሉት። ኤስፔን የጠርዙ መክበብ ኤስፔኑ የሚገባበትን ቦታ ስለቀየረው አሁን ስቲለስ እስክሪብቶን ማስገባት የሚቻለው በአንድ አቅጣጫ ብቻ ነው። የካሜራው መውጣት። ስልኩ ቀጭን ሆኖ ካሜራው ግን በጣም ወጣ ያለ በመሆኑ ጠረጴዛ ላይ አስቀምጠው ለመጻፍ ሲሞክሩ ስልኩ በጣም ይወዛወዛል። ካለፈው ዓመት የታይታኒየም ጠርዝ ወደ አልሙኒየም ተመልሷል። ይህ በአጠቃቀም ላይ ትልቅ ልዩነት ባያመጣም ስልኩን የቅንጦት ስሜት እንዲቀንስ ያደርገዋል። ጉልበት እና አፈጻጸም ውስጥ ያለው ፕሮሰሰር ስናፕድራጎን 8 ኤሊተ ጀን 5 ነው። አፈጻጸሙ በጣም ፈጣን ነው። ማንኛውንም ከባድ ሥራ ወይም ጌም ያለምንም መቆራረጥ ያከናውናል። ምንም እንኳን የባትሪው መጠን ያው 5.0 ሚሊአምፒር ቢሆንም በአዲሱ ፕሮሰሰር ብቃት ምክንያት ባትሪው ካለፈው ዓመት በተሻለ ለረጅም ጊዜ ይቆያል። ቻርጅ የማድረግ ፍጥነቱም ወደ 60 ዋት ከፍ ብሏል። ነገር ግን አሁንም የጎደሉ ነገሮች አሉ። እንደ አይፎን ማግኔቲክ መለዋወጫዎችን የመሳብ ችሎታ የለውም። ሌሎች ተወዳዳሪዎች የሚጠቀሙበት አዲሱ የባትሪ ቴክኖሎጂ አልተካተተም። ካሜራ እና ሰው ሰራሽ ብልህነት ወይም ኤአይ ካሜራዎቹ በአብዛኛው ካለፈው ዓመት ጋር ተመሳሳይ ናቸው። ነገር ግን አዲሱ ሌንስ ብዙ ብርሃን ወደ ውስጥ ስለሚያስገባ በጨለማ ጊዜ የሚያነሳቸው ፎቶዎች በጣም ጥራት አላቸው። በተለይ ሆሪዞንታል ሎክ የተሰኘው አዲስ ገጽታ ስልኩን እያወዛወዙ ቢቀርጹ እንኳን ቪዲዮው እንዳይንቀጠቀጥ ያደርገዋል። ስለ ኤአይ ስናወራ ሳምሰንግ ብዙ ነገሮችን ጨምሯል። ከስልክ ጥሪ ማጣሪያ ጀምሮ በቪዲዮ ውስጥ ያሉ ድምፆችን እስከ ማጥፋት እና ፎቶዎችን ሙሉ በሙሉ እስከ መቀየር ድረስ ብዙ አማራጮች አሉ። አንዳንዶቹ በጣም ጠቃሚ ሲሆኑ፣ አንዳንዶቹ ግን ለማሳየት ያህል ብቻ የተጨመሩ ይመስላል። ማጠቃለያ። ለማጠቃለል ሳምሰንግ ጋላክሲ ኤስ26 አልትራ በጣም ዘመናዊ እና ምርጥ ስልክ ነው። ነገር ግን $1300 በላይ ዋጋው ለብዙዎች ከባድ ሊሆን ይችላል። ሳምሰንግ በዚህ ስልክ የቆመረው በአዲሱ የግል መረጃ መከላከያ ስክሪን ላይ ነው። ለእናንተ ይህ ስክሪን ከሌሎቹ ድክመቶች ይበልጥባችኋል?